ተለያዩ ካላስ አለቀ አንድ ብቻቸውን መኖር ይችላሉ ዛሬ ላይ እናንተ እንደ ትልቅ ነገር ሩታና አብርሃም ተጣሉ ተፋቱ ለምን አብረው ካልሆኑ ሁለቱም መሞት አለባቸው ለምን አዎ አንድ ላይ መሆን ነው የሚያል ይኸውልሽ ቡዚ የሰለጠነ ዘመን ላይ እኮ ነው ያለነው መፋታት ነው መሰልጠን ኖ አይደለም መፋታትን አይደለም ማለት የሰው ልጅ እስከ ሞት ድረስ መድረስ አለበት ብዬ አላም ሞት እንዲደርሱ ያደረጋችሁ ያላችሁ እናንተ ናችሁ እናንተ ናችሁ አንቺ ተጨምረሽ ከና አቤል ጋር እኛ ምንም እንዲሞት ያደረግሽው እኔ ምንም አላረኩ ቡዚ ሁለቱም በሰላም እንዲኖሩ ልትፈቅዱላቸው አልቻላችሁም ተለያይቶ መኖር በሰላም ይቻላል እያልኩ ነው እናንተ ደግሞ የግድ አብረው ካልሆኑ ይሞታሉ የሚል ማንኛውም ህብረተሰብ ላይ የለም አንድ ሰው አብሮ ሲኖር ወንድና ሴት ሲገናኝ ከተስማማ እስከ ሞት ድረስ አብሮ ይቀጥላል ስለ መጽሐፍ ቅዱስ ፍቺን አይፈቅድም አውቃለሁ ይሄን ግን ጋንጂ ምን ስለምን ሆነ ተቆ መጀመሪያ ተረጋጋ መጀመሪያ ላወራክ የፈለኩበት ምክንያት አለ ነገር እኮ አይደለም ይዘልኝ የመጣው የሚያንገበግብ ነገር ነው ይዘመጣው እሺ ስማኝ አይ መጀመሪያ ተንገብግብ የመጣው አንተ ነህ በመጀመሪያ ደረጃ አብርሃም ዛሬ እንዴት ነው ባካ ጭራሽ ከነሱም ጋር እንትን ፈጥረህልኛል ምን ትብሉ ነው ምን እንዲያስነኩ ነው ከእውነታው ጋር ሚር ሰው ነኝ እኔ እንዴት ምን የትኛው እውነታ ስለየትኛው እውነታ ነው ከሩታ ጋር እውነት ስላለ ከሩታ ጋር ሆንኩኝ አንተ እንደ ሙዜ ስላልደገፈ ቀለበት ስታደርግ ሙዜ እኮ ሶስተኛ አራተኛ ገና ቆማ ትደግስልሃለች ሰምተኛል ለድሜና ጤና ይስጠን እንጂ ምን ችግር አለው አንተ አራትም አምስትም እንደግስልሃለች ሰምተኛል ይሄ ወይ ትልቅነት አይደለም ወይም ደግሞ የሆነ ነገር ጥሩ ይሰራክ አይምሰልህ ጀብድነት አይደለም እየሰማኸኝ ነው ቀለበት ማድረግ በየአመቱ በየ2 አመቱ በየ3 አመቱ ጉልበትን አያመሽ ተበረክ ባገኘህበት ቦታ ስትበረከክ ለጉልበት ዘመን ቀራለሽ እንዴ ለጉልበት ለራስ ክብር ራሱ አትጠነቀቅም እንዴ አንተ ኤፍሬም ለራስ ለቤተሰብ አትጠነቀቅም እንዴ ከዚህ በኋላ በለቢያን ነገር ማንም ጎበዝ ስላለ ማንም ስላጨበጨበል እውነት እየሰራክ አይምሰልህ ወይም ደግሞ ትክክለኛ እየሰራክ አይምሰልህ ምንድነው የምትለኝ አንተ ላይ ነው አይደለም አጨብጫቢ ስላጨበጨበ ማንም እንዳጨበጨበ ይቀራል ማንም ሰው ማለት ነው ስለዚህ እውነታውን እየነገርኩ እኮ እውነታው ምንድነው ነው የምትለኝ በመጀመሪያ ደረጃ ሰማኝ ረጋ ብለህ ሰማኝ እየሰማኝ ነው እውነታው ምንድነው አንደኛ ነገር አስተውል በማስተውሉን ያለ በጣም ስሜታዊ ይሆናል ሜሪን ስላመጣው በጣም ይቅርታ በመጀመሪያ ደረጃ በመጀመሪያ ያጠፋው እሷን ይዘመምጣ እሺ ቶ በቃ ይቅርታ አልኩ ማለት እኔ ነው ይቅርታ እየጠየቀ ያለው አንተ ፊት ስላመጣኝ አንተ ነው አይደለም ይቅርታ እየጠየቀ ያለው በጣም ክብር ያለኝ ሴት ካንተ ጋር መቆም ይወል አንተ እንዴት ያ ነገር ትረሳለህ በእግዚአብሔር አንተ እኔ ራሱ እኮ እስከ ዛሬ አይሙሩ ይላል አንተ ያሳለፍኩ እኔ ራሱ አይሙሩ ይላል ምክንያቱም በቦታው ስለነበርኩ አንተ እዛ ነገር ውስጥ ሆነ እንዴት አታስብም አንተ ከሩታ ጋር ያሳለፍከው ነገር እንዴት ያ ሁሉ ለፍቅር ስትል ያ ሁሉ መስዋዕትነት የከፈልከው ቤተሰብን ጥለ ለሩታ በለ ያ ሁሉ ነገር መስዋዕትነት ስትከፍል ጋሽዬን እናቴን ለቀ እኛን ለቀ ለሩታ ሁሉ መስዋዕትነት ከፍለ እሷ ያ ሁሉ ነገር መስዋዕትነት እየከፈለች ያ ሁሉ ለፍቅር ያሳለፋችሁት እንዴት ይረሳል እኮ አሁን አንተ የምትፈልገው እየተቃጠልኩ እንድኖር ወይንም የሞትኩ ቀን ግን አልቀሰ ለመቅበር ትመጣለህ አይደል በቀይሩ ምክንያት አይደል ኖ ማናት ከባሪ ማናት ገዳይ ማናት ሩታ እየሰማኝ ነው እኔን የምትፈልገኝ ከሆነ እኔ የምፈልገውን ነገርና ለኔ ደስታ መጨነቅ መቻል መጀመሪያ ክብር ወቅ እሺ የሰው ልጅ ክብር አንተ ለመጀመሪያ በእናትህ ቆይ አንዴ ኤፍሬም ከዚህ በላይማ ማንንም አልታገስም ክብር ይኑር ለኔ የትናት አንገብግባ አንተን የምገልህ አንተን የምታስከብር አንቺ ጋር ማውራት አልፈልግም እኔ ሁሉ ስመጣ እዚህ ጋር እስከተገኘው ድረስ ባነሳሃት ቁጥር እሷን ልክ እነግርሃለሁ እስከሚገባ እዚህ ድረስ ነው የምነግርህ አንተ አይ ስለመከባበር ሰበርሽ ደግሞ እኔ የደረስኩበት ቦታ አትድረሽ አንተን ያዋረድከኝ እንዴ አንተን ያዋረድከኝ ያልስራሽ ቦታ ማና ያለሽ እሷ እንዲቆርጥላት ነው ያመጣው ነው እንዲቆርጥላት እኮ በቃ በር ከፍተሽ አይተሽ መሄድ በቂ ነበር ገብታችሁ ቀለበት አውልቅ ምናምን እያላችሁ አንድ ነገር ልንገርህ ግን አንተ በጭፍን ስለምትሄድ አይነን ጨፍነህ ስለምትሄድ ማለት ነው የምታረገው ነገር አታውቀውም እኛ አሁንም ይኸውልህ ስለየትኛውም ነገር አይደለም የምናወራው እኔ በአንተ ቦታ ብሆን ማለት ነው አንድ ነገር ልንገርህ ይሄ ልጅ አክብሬ ነው እዚህ ጋር የመጣሁት በመጀመሪያ ደረጃ አንተም ብፈልግማ ደውዬ ቀጠሮ ያገኘ ነበር ፕሮግራም ያረለ ከዚህ በኋላ ታገኘኝም አይደለም ቀጠረሽ ማለት ቴክስቶሽን ደውለሽን ማልመልስ ነው እቺ ያንቺ ቆዩ ብሎ ካረኩ እኮ አታውቅም እንዴ ስለዚህ አድረገልኝ ጋር ወንድሜ አድረገልኝ ጋር በዙሪያህም ያለውን ሰው ብልክልክ ነው ያረኩት
እሰይ አረክ ይባላል። እኔ ደግሞ እንደማልፈልግሽ በግልጽ ነግሬሻለሁ። እጄ እኮ ብዙ ነው። አንተ ስለምታረጋት ነገር ቤቴ ተኝቼ ነው የሚመጣልኝ ወሬ ነው እንዴ? ዳትስ ዋይ የመጣው ካሜራ አደቀኝ ጀርባዬ ላይ መኪና ላይ ካሜራ አስቀምጫ እኔ ነገር ማለት እናንተ ጭቅጭቅ ባዶ እዚች ጋር ፋይዳ ላይፈጥር ይችላል። ይበራው ጌም እኔ ገዛልሃለሁ። አልገባንም። አይ ሄርሚ ምናልባት ስለዚህ ሰዓት ላስረዳቸው እንዴ? እናስረዳቸው እንዴ? ማስረዳት አይደለም። አይ አንዳንዴ እኮ እሱም ያው ምን አለ መሰለሽ ታውቂያለሽ የሰዓቱን ነገር ማለት ነው። የኔ ቆንጆ አመሰግናለሁ። ሁሌም ባየሁት እንዴት እንደማመሰግናት ታምጪ ይሄንን ሰዓት ባየሁት እኛ ወርቅ አልብሰን ምን ብለን አውሮፓ እንስዳለን በ3 ቀን አንራቅምቦሽን በየወራው መስሎ እንዳይመጣሽ አይኔ ይበል አንቺ ሌብነት አለበት በገመር ሌብነት አለበት። ኧረ ይሄ መተተኛ ነው መሰለኝ። አይ ግን ምን ያዘው በቃ አይ ልንገርሽ ልጁ ምን አለ መሰለኝ ይቅርብኝ ነገር አድርጉት ይሆናል። ነው ነክቶታል እኮ ምን ሆነ ነው ነካው እንዴ? ነክቶታል እኮ ነው ያነሳው። አረፍ ናራኩ ብዙ ነገር አወራሁ። አንቺ ግን ከዚህ ጋር እንሽሽ ጋይስ ለምን ጫት ይመስለውና ደግሞ እዚህ ጋር ጣጣ